የሚሄደው። የኔ ባል በጣም ፍቅሩ እየጨመረ ነው። የማይሆነው ነገር የለም፣ የማያረግልኝ ነገር የለም፣ የማያስደስተኝ ነገር የለም። በቃ በነገራችሁ በጣም ደስተኛ ነኝ። የደለለው ደስ ብሎኛል። ስለዚህ ውዶቼ፣ ውድ ተመልካቾች አብረን እናየዋለን። አይ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ትንሽ ጠፋ ብያለሁ። ያው ከልጅ ጋር መዋል ተኝቷል ስትሉት ይነሳል፣ አልተኛም ስትሉት ተኝቶ ይሆናል እና እንደዛ ሲል ትንሽ አልተመቸኝም፣ ቪዲዮ ለመልቀቅ አልተመቸኝም እና አሁን በመቀደም የባሌን ደግነት ስላየሁ በቤቴ ገብቼ ማመስገን እፈልጋለሁ። ስለዚህ ምንድነው አረብ ሀገር ልሄድ ነኝ፣ ሂጄ ሰርቼ ልመጣ ነው ልጁን ያዘው ስለው በቃ ብሎኝ የሄደውን እናንተ አይታችኋል። በጣም ነው የተናደደው። በጣም ተናዶ ቪዲዮውን አቋርጦት ነው የሄደው። ስለዚህ እኔ የሱን ለኔ ያለውን ቦታ ለልጁ ያለውን ቦታ ለማወቅ ነው እንደዛ የሰራሁት እና ለማንኛውም ደበረው በጣም። አይ አልፈልግም፣ እንዴት ይዤ አልፈልግም፣ እሺ ይላል ብዬ ነበር የገመትኩት። እሱ ደግሞ እሺ አላለም። ግምቴ አልተሳካም ማለት ነው። ምክንያቱም እንዲሄድ አልፈቀደም። ስለዚህ እኔ በጣም መሄድ አልፈልግም። ምክንያቱም እዚሁ ልሰራ እችላለሁ እንጂ ሌላ ቦታ እንኳን ልሄድ አረብ ሀገር ምናምን አለንም። ስደት እንጃ በዚህ ሰዓት አንደኛ ልጅ ተትቶ ስደት አይኬድም። ያው አጋጣሚ ሲሆን የሆነ ከሚያስቸግር ነገር ሲኖር ነው እንጂ እንደዚህ ብዬ ብቻ እዚህ እሰራለሁ የሚለው ነው። ከበፊትም አልወድም፣ ለመሄድ ፍላጎት የለኝም። በቃ ምን እንደሆነ እኔ እፈራለሁ። ሰነፉኝ ይሁን አላውቅም። ስደት በጣም ነው የምፈራው። እዚህ ከክፍለ ሀገር ለአዲስ አበባ እንኳን ስደት ፈርቼ በቃ ሩቅ ቦታ የመጣሁ ምናምን ነው የመሰለኝ እና ውድ ባለቤቴ አትሄጂም ብሎኝ በጣም ደስ አለኝ እና ዛሬ ውድ ባለቤቴ አሪፍ ስጦታ መጥቶልኛል። ስጦታው ምን እንደሆነ አብረን እናያለን፣ አሳያቸዋለሁ። ይሄው ውዶችዬ አሪፍ ስጦታ መጥቶልኛል። ይሄን እሱ ሲመጣ ነው አሳያችሁ ከፍቼ። አሁን በሌለበት ነው። ይሄው ስጦታው ምን እንደሆነ እናንተ ምን ነው ገምቱ። እኔ በጣም ወድጄዋለሁ። ከዚህ በኋላ እንትን ማለት የለብሽም ምናምን ብሎ እስከሚሰጠኝ ጓጉቻለሁ። ሌላም አለኝ ብዙ ነገር ነው ያለው፣ አሳያቸዋለሁ። በጥቁር ፌስታል ታሽጎ ነው ይዞት የመጣ። አሁን ይሄን አውጥቼው ነው እና ውድ ተመልካቾች መውለድ እንደዚህ ከሆነ እስማም ያልወለዳችሁ መንታ ሙሉድ። ወንድ ልጅ ስትወልዱ በጣም ይወዳል። በጣም ፍቅሩ እየጨመረ ነው የሚሄደው። የኔ ባል በጣም ፍቅሩ እየጨመረ ነው። ለኔ የማይሆነው ነገር የለም፣ የማያረግልኝ ነገር የለም፣ የማያስደስተኝ ነገር የለም። በቃ በነገራችሁ በጣም ደስተኛ ነኝ። ዛሬ ደግሞ የደለለው ደስ ብሎኛል። ስለዚህ ውዶቼ፣ ውድ ተመልካቾች አብረን እናየዋለን። እናንተ ራሱ በጣም ነው የምትጓጉት። እናንተ ራሱ በጣም የሚያምር ስጦታ ነው የምትሉት። ገምቱ፣ ምን እንደሆነ ገምቱ። እኔ ግን አይቼዋለሁ፣ አልነግራችሁም። እናንተ ገምቱ ብዬ ነው ያሳየኋችሁ። ይሄው ገምቱ፣ ምን እንደሆነ ገምቱ፣ ምን እንደሆነ ገምቱ። በቃ ምን እንደሆነ ገምቱ። ይሄው ገምቱ። ምን ይመስላችኋል? ሲገምቱ እና ውድ ተመልካቾች ገምታችሁ ነገር በኮሜንት ምን እንደሆነ እንዳቀጣዩ ቪዲዮ አሳያችኋለሁ። እየመጣሁላችሁ ነው። ብቅ እላለሁ። ከዚህ በኋላ አሪፍ ቪዲዮ ሰራለሁ። ከነ ብሌንም ሁላችንም የብሌንም ልጇ እየጠነከረ ነው። አብረን እንሰራለን እየተባባልን ነው። ስለዚህ እንመጣለን። ውድ ተመልካቾች እናንተን ማበረታቱን፣ ላይክ ሼር አድርጉልን። በእናንተ ጥረት ነው ከዚህ የደረስነው። ስለዚህ እናንተ ተወደዳችሁና ማንመጣው ነገር የለም እና ውድ ተመልካቾች ዛሬ በጣም ደስተኛ ነኝ። ሃፒ በጣም ደስተኛ ነኝ። በጣም ማለት ነው። እድሜና ጤና ይስጥልኝ የኔ ውድ ባል።
እግዚአብሔር ይስጥልን። ስለ ስጦታ በጣም ነው የማመሰግነው። ሳታየው ግን ሳታሳየኝ እኔ ቪዲዮ ሰርቼበታለሁ። ሰርፕራይዙን በአንተ እጅ ነው መቀበል የምፈልገው እና ምን እንደሆነ ለመገመት አላስችለኝ ብሎ ነው ደስታው እና ደግሞ ለውድ ተመልካቾቼ ምን እንደሆነ ለማሳወቅ ፈልጌ ነው። ቻው ባይ ባይ ውዶችዬ፣ ወዳችኋለሁ። ላይክ ሸር አድርጉልኝ። ቻው